እህቴና እናንተንም አያየው አላልፋችሁም። እንዴት ናችሁ? እኛ ደህና ነን። አንተ እንዴት ነህ? አለሁልሽ። አይ እህቴ ሀና የምር አኮራሽኝ፣ ኮራሁብሽ። እንዴ ደግሞ ምን አደረግኩ? ባልሽ እንዴት ያለ ጅንን ነው እባክሽ። ተጀነነብህ እንዴ? ኋላሳ ዲኩስትርናው እኮ የአገር ቤቷን አረቄን የመሰለው። ምን አንተ አረቄ ትጠጣለህ ማለት ነው? አገር ቤት እያለሁ አዎ። እንዴ አፌን የፈታሁት እኮ በሷ ነበር። እናማ ባልሽን ሳይሆን እንደዛ ነው ይመስለው። ኩስትር ሲል እንዴት እንደሚያምርበት ቡኝ ስልሽ። እንግዲህ ምን ታደርገዋለህ? አንተ የምር ልታረገው ብቻ እንዳይሆን። ምኑ ጅንኑ ስላመረርክ እንዴ? እንዴት አላመሩ? አይ እንግዲህ አታብዛው አንተ። እኔ እኮ ቦቸራ ነኝ። እንዴ ነችና ለመተዋወቅ ቆይ ምን ሆንክ? እንዴ ነችና እችን የመሰለች እህቴን ጉልበቴን ሳስም እግሬ ስር ሳትወርቅ ሰጥቼ እኔን ስታይ እንደመደንገጥ ኩስትርትር ትላለህ እንዴ? ትጀነናለህ እንዴ? ቆይ ቦቼ ምንድን ነው? እሺ እህቴ ያን አንቺ በዚህ ውስጥ እንዳትገቢ፣ የኔ እነሱ ጉዳይ ነው። እሺ ወንድም ጋሽ ምን ማድረግ ነበረብኝ? ጎበዝ እንግዲህ ምንድነው በሀገራችን ወግና ባህል መሰረት ተከሻቸው ከበድ ያሉ ሽማግሌዎችን እኔ ዘንድ ትልካለህ። ችግሩ እኮ እኔ ከበድ ያሉ ሽማግሌዎች የሉኝም። አየሽ አይደል? ሞገስ ያለው ግርማ ሞገስ ያለው ሙሽራ አንቺ ስልሽ ነጠላ ያለው አመጣሽ። ይኸው ለእኔም ችግር አሸማቀቅሽኝ። እኔንም እኮ ምን ላደርግ ወንድም አለ። አይ እንደው ምን እንደሚሻለኝ። እሺ ያሉ ሽማግሌዎች እነማን ናቸው? አንዱ አቡሽ፣ አንዱ ደግሞ ሚኪ ይባላል። በመድኃኒዓለም ሰው ጥራ ቢሉት እራሱ መጣሉ። አንተ ምንድን ነው የምትጠራው? ምን ነው አንተ ለተደራጀ ዝርፊያ ነው እንዴ? እኔ ልጆቹን አንተ ያልኩ። ስማ በቅጡ መንጋጋ ያለወጡ ልጆች ነው እኔ ዘንድ ሽምግልና የምትልከው? እሺ ታዲያ እነማን ነው? አይ እንግዲህ ባይሆን ምን አቋጥ ያደረገ ሰው ፈልግ። ይሁን ከአዝግ ነገር ፈታ ላድርጋችሁ ብዬ እኮ ነው። ሻይ እንዳልጋብዛችሁ ጨርሻለሁ። ችግር የለውም። ይኸውልሽ ቢጥቆይ አክስትሽን እንደምትያት ከሚቀጥለው ወር ጀምሮ ተቆራጭ ላደርግልሽ ስላሰብኩ ባንክ አካውንትሽን ላኪ ብሏል ማቲያ ካለሽ ቦቼክስ። ኧረ እባክህ እንዴ ምን ነው ብቻ በዚህ ልትቀኝ እንዳይሆን። ኧረ እኔ ያልቀናው ይሻል። በቃ እኔ ልሂድ፣ እናንተ ፏ በሉ። ደግሞ የሽማግሌዎቹ ነገር አስብበታለሁ። ፒስ ያራዳልሽ